ሰላም ጤና ይስጥልን የተከበራችሁ የጨፌ ሚዲያ ተከታታዮቻችን ዕለታዊ ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻ አብራችሁን እንድትቆዩ እየጋበዝን አሁን ወደ ዜናዎቹ እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የቻይና መንግስትና የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዩኒዶ ያሳዩት ተነሳሽነትና ቁርጠኝነት ምስጋናቸውን አቅርበዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በፈጠራ የታገዙ መፍትሄዎችን ለማስገኘት የሶስትዮሽ ትብብር ይፋ ማድረጉን አስታውቀዋል። ይፋ የተደረገው የሶስትዮሽ ትብብርም በግብርና፣ በአግሮ ኢንዱስትሪ፣ በታዳሽ ኃይል፣ በዲጂታላይዜሽንና ልዕቀት ማዕከላትን የመመስረት ስራ የአርሶና አርብቶ አደሮችን እና የገጠር ነዋሪዎችን ህይወት ለማሻሻል ልዩ እድል ይዞ መጥቷል ብለዋል። በዚህም የቻይና መንግስትና ዩኒዶ በዚህ እጅግ አስፈላጊ ሀሳብ ላይ በመተባበራቸው አመሰግናለሁ ብለዋል። ጠቅላይ ሚኒስትሩ በተለይም የዩኒዶ ዳይሬክተር ጄኔራል ጋርዲ ሙለር ለኢትዮጵያ የልማት ስራ ላላቸው የጸና ድጋፍ ምስጋና ይገባቸዋል ሲሉም ገልጸዋል። ኢትዮጵያ እና የአረብ ባንክ ለአፍሪካ ኢኮኖሚ ልማት የ49.5 ሚሊዮን ዶላር ድጋፍ ስምምነት ተፈራረሙ። የድጋፍ ስምምነቱን የገንዘብ ሚኒስትር አህመድ ሺዴ እና የባንኩ ፕሬዝዳንት ዶክተር ሲዲ አልዲታ ተፈራርመውታል። ድጋፉ የተቀናጀ አግሮ ኢንዱስትሪ ፓርኮችን፣ የወጣቶች ስራ እድል ፈጠራ፣ ምርታማነትን ለማጎልበት የሚውል መሆኑ ተመላክቷል። በአሁኑ ወቅት በአፍሪካ ልማት ባንክ እና በኢትዮጵያ መንግስት የሚደገፍ ይህ ፕሮጀክት በአራት የተቀናጁ አግሮ ኢንዱስትሪ ፓርኮች ላይ እንደሚያተኩር ገልጸዋል። ስምምነቱ ኦሮሚያ እና ሲዳማ ክልሎችን የሚያካልለውና 8000 ሄክታር መሬት የሚሸፍነውን የጊዳቦ ፕሮጀክት አካባቢ መስኖ መሰረተ ልማት ለመገንባት፣ የግብርና ምርታማነትን ለማሳደግና ለዘላቂ እድገት ወሳኝ ውሃ ሀብት ለማቅረብ ያስችላል ተብሏል። በፊርማ ስነ ስርዓቱ ላይ የገንዘብ ሚኒስትር አህመድ ሺዴ ባንኩ ላደረገው ድጋፍ አድናቆታቸውን መግለጻቸው የሚኒስትሩ መረጃ አመልክቷል። ኬንያ ከአዲሱ አሰራሯ ውጪ ኢትዮጵያውያንን ያለ ክፍያ ወደ አገሯ እንዲገቡ ፈቀደች። ኬንያ ወደ ግዛቷ ለሚገቡ አፍሪካውያን ቪዛ መጠየቋን ካቆመች በኋላ ከጀመረችው አዲስ የጉዞ ፍቃድ ማረጋገጫ ጥያቄ እና ክፍያ ኢትዮጵያውያን ነፃ እንዲሆኑ መወሰኗን በኬንያ የኢትዮጵያ አምባሳደር አስታወቁ። አምባሳደር ባጫ ደበሌ ለቢቢሲ እንደተናገሩት ኢትዮጵያውያን ከአዲሱ አሰራር ነፃ ሆነው ቀደም ሲል እንደነበረው ወደ ኬንያ መግባት እንዲችሉ በመንግስት የቀረበውን ጥያቄ የኬንያ መንግስት ተቀብሎታል። ኬንያ ካለንበት የአውሮፓውያኑ አመት መጀመሪያ አንስቶ አፍሪካውያን ያለ ቪዛ በበይነ መረብ አማካኝነት የጉዞ ፍቃድ ለማግኘት በማመልከትና ክፍያ በመፈጸም ብቻ ወደ አገሯ እንዲገቡ አዲስ አሰራር መጀመሯ ይታወቃል። ነገር ግን ለበርካታ ዘመናት ወደ ኬንያ ያለ ቪዛ ክፍያ ሲገቡ በነበሩ ኢትዮጵያውያን ላይ ይህ አሰራር ወጪንና በውስብስብ የጉዞ ሂደት ውስጥ እንዲያልፉ በማድረግ ቅሬታና ጥያቄን ሲፈጥር ቆይቷል። ይህንንም ተከትሎ የኢትዮጵያ መንግስት ጉዳዩን ከኬንያ ባለስልጣናት ጋር እንደምነጋገርበት አሳውቆ የነበረ ሲሆን አሁን የኬንያ መንግስት ኢትዮጵያውያን ቀደም ሲል እንደነበረው ወደ አገሩ ያለምንም ክፍያ እንዲገቡ መፍቀዱን በኬንያ የኢትዮጵያ አምባሳደር ባጫ ደበሌ አስታውቋል። አምባሳደሩ አክለውም ወደ ኬንያ የሚጓዙ ኢትዮጵያውያን ቪዛና ተያያዥ ክፍያ እንደማያስፈልጋቸው ገልጸው ነገር ግን በበይነ መረብ በኩል የሚሞላውን ፎርም ቀድመው መሙላት እንደሚጠበቅባቸው አስታውቀዋል። ኬንያ ለአፍሪካውያን ቪዛን በማስቀረት አዲሱን የማመልከቻና የክፍያ ስርዓት የጀመረችው አህጉሪቱ ዜጎች እንደ ልብ እንዲንቀሳቀሱ ለማስቻል በሯን ክፍት ለማድረግ በያዘችው እቅድ መሰረት ነው። ነገር ግን ኢትዮጵያውያን ቀድሞውኑም ቪዛ ሆነ ሌላ ማመልከቻ ሳያስፈልጋቸው ወደ ኬንያ በመግባት እስከ 3 ወር የመቆየት ፍቃድ ነበራቸው። አዲሱን አሰራር መተዋወቅ ተከትሎ ይህ የኢትዮጵያውያን ነፃ እንቅስቃሴ ለተወሰነ ጊዜ ተስተጓጉሎ ነበር። የኬንያ መንግስት የጉዞ ማረጋገጫ እና የክፍያ ስርዓትን ተግባራዊ ካደረገ ከ2 ወራት ገደማ በኋላ የኢትዮጵያ መንግስት ጥያቄን ተቀብሎ ኢትዮጵያውያን ያለ ክፍያ ኬንያ መግባት የሚችሉበት መንገድ መክፈቱን አምባሳደር ባጫ ደበሌ ለቢቢሲ ገልጸዋል። ኢትዮጵያና ኬንያ ለረጅም ዘመናት ዜጎቻቸው ወደ አንዳቸው ግዛት ሲጓዙ ያለ ቪዛ ለመግባት የሚያስችል ስምምነት ስላላቸው የሁለቱ አገር ዜጎች ያለ ቪዛና ክፍያ ያለ ችግር ሲዘዋወሩ ቆይተዋል። አዲሱ አሰራር ከተጀመረ በኋላ ኢትዮጵያ አባል ካልሆነችበት የምስራቅ አፍሪካ ማህበረሰብ አባል ሀገራት ዜጎች ውጪ ያሉ የአፍሪካ ሀገራት በሙሉ ኤሌክትሮኒክ የጉዞ ፍቃድ የሚባለውን እንዲፈጽሙ ይጠበቅባቸዋል። በዚህ ሂደትም ተጓዦች ከጉዟቸው 3 ቀናት ቀድመው ከኬንያ መንግስት ባለስልጣናት የሚሞሉት ፎርም ተቀባይነት ማግኘትና እስከ $30 የሚደርስ ክፍያ እንዲፈጽሙ ይጠበቅባቸዋል።
የአፍሪካ ህብረት አዲስ አበባ ላይ ያካሄደውን የመሪዎች ጉባኤን ተከትሎ በመላው አፍሪካ አወዛጋቢ የሆነው የአህዮች ቆዳ ንግድ እንዳይካሄድ እገዳ ጣለ። ይህ የህብረቱ ውሳኔ በመላው አፍሪካ ከፍተኛ አገልግሎት የሚሰጡትን አህዮች ለቆዳቸው ሲባል በህገወጥ መንገድ ከመታረድ ይታደጋቸዋል የሚል ተስፋ ፈጥሯል። በአሁኑ ወቅት ከአህያ ቆዳ በሚሰራው እና ተፈላጊ በሆነው የቻይናውያን ባህላዊ መድኃኒት ምክንያት የአህዮች ቆዳ ፍላጎት በከፍተኛ ሁኔታ ጨምሯል። የአፍሪካ መሪዎች የአህዮች ቆዳ ንግድ እንዲታገድ የወሰኑት እሁድ ዕለት ባደረጉት ስብሰባ ላይ ሲሆን ይህም መላውን የአፍሪካ ሀገራትን የሚመለከት ውሳኔ ነው። የአህዮች ደህንነት ተቆርቋሪ ዶን ኪሳን ኪችዌሪ የአህዮች ቆዳ ንግድ በተለይ በአፍሪካና በደቡብ አሜሪካ ያለውን የአህዮችን ቁጥርን ለመቀነስ የሚያጠፉ ጭካኔ የሞላበትና ዘላቂ ያልሆነ ብሎታል። ከአህያ ቆዳ የሚሰራው ኢጂያም የተባለው መድኃኒት ውጤታማነቱ ባይረጋገጥም ለእርጅና እና ተለያዩ የጤና አገልግሎቶች ይውላል። መድኃኒቱን የሚያዘጋጁት የቻይና ተቋማት በአገራቸው ያሉት የአህዮች አሃዝ በመቀነሱ ፊታቸውን ወደ ሌሎች አገራት ለማዞር ተገደዋል። በዓለም ላይ ለከባድ ጉልበት ስራዎች ከፍተኛ አገልግሎት የሚሰጡት አህዮች መካከል 2/3 የሚሆኑት በአፍሪካ የሚገኝ ሲሆን ኢትዮጵያ ከሀገሪቱ አገራት መካከል በአህዮች ብዛት ቀዳሚ ናት። የእንስሳት ደህንነት ተቆርቋሪዎች የአፍሪካ መሪዎች በአፍሪካ ህብረት አማካይነት የአህያ ቆዳ ሽያጭን ማገዳቸውን አወድሰው ሁሉም አባል አገራት ውሳኔውን ተግባራዊ እንዲያደርጉ ጠይቀዋል። የተከበራችሁ የጨፌ ሚዲያ ተከታታዮቻችን ዕለታዊ ዜናዎቻችንን እዚህ ላይ ያበቃን። ከዜናዎቹ ጋር ለሚ መንግስቱ አብሬያችሁ ነበርኩ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ